በስምሽ ያመነውን ማን ያስፈራዋል? በልጅሽስ ያመነውን ማን ያስፈራዋል? የአንበሳም ጩኸት እንደ ውሻ ጩኸት ይመስለዋል። የነብሮቹም ኃይል እንደ ድመት ድካም ነው። ፈረስም ቢሮጥ አይደርስበትም፣ ጦርም ቢወረወር አያገኘውም። የፍላጻም ሐፎት አይቆነጥጠውም፣ በደንጊያም መወገር ነፋስ እንደሚበትነው ትቢያ ይመስለዋል። የፈሳሽ ውሃም ማዕበል ሞገድ አይበረታታበትም፣ የነፋሳትም ኃይል አያናውጠውም። የሰውም አንደበት ክፉ ሊያደርግበት አይችልም፣ የዓመፀኛም ከንፈር አይጎዳውም። በተዋቀሰ ጊዜ ልጅሽ ድል አያስነሳውምና። ይህንንም ሁሉ አውቄ ለመረዳት አንቺን እሻለሁ። በአንቺም በልጅሽም በኢየሱስ ክርስቶስ ምስጋና ፈጽሜ ደስ ተሰኘሁ። አባ ጊዮርጊስ ዘጋስጫ የሰኞ አርጋኖን ምዕራፍ 2 ከቁጥር 10 እስከ 13